የኔ ወንድም ፍቅር ለብቻው ምናልባት ለዘፈን ይጠቅም ይሆናል፣ ለትዳር ግን ጨው አይገዛም። ምን ማለት ነው? የሁሉም ነገር መሰረት እኮ ፍቅር እኮ ነው። የሁሉ ነገር መሰረት ህግ ነው። ደለለ የሁሉ ነገር መሰረት የመደብ ትግል ነው። እንዴ ምን ነካችሁ? የሁሉም ነገር መሰረትማ ገንዘብ። ኧረ እባካችሁን የምርጫ ቅስቀሳ አስመሰላችሁት። ያው የሁሉም ነገር መሰረት የሚያስፈልገንን ነገር ማወቅ ነው። ከዛ በኋላ እናንተ ያላችሁት ነው። ስለዚህ አሁን ከኛ መሃል አንደኛው አይቶ ነው። የኔ ወንድም እኔ ደረጃ መዳቢ አይደለሁም። ፍቅር ብቻው ምናልባት ለጮኝነት ጊዜ ይጠቅም ይሆናል። አረ ለሱም ቢሆን ለሻይ ቡና ገንዘብ ያስፈልጋል እንዴ። ለሻዩ ነው እንጂ ለቡናው እንኳን አንቺ ያለሽለት። አረ አስከፈለኛለች። አይ የቡርዥዋ ነገር ለቡና አስከፈለች። እኔ ልሙት እንዴ ደብል። ታዲያ ካገባህት በኋላ ለራት እንደማታስከፍል በምን እርግጠኛ ሆንክ? የኔ ወንድ እሷን የኢኮኖሚ ጥገኛ ለማድረግ የምትሞክረውን ነገር አቁም። አሁን ይሄንን ምስኪን የኢኮኖሚ ጥገኛ ከማድረግ ይልቅ የምሩን ጸጉር ማብቀል አይቀልም። ተባከደ በጀል ከተጋደመ አንተ ጸጉር ካራማራ ተራራ ላይ እንደ ጠላቶች ብን ያለው የኔ ጸጉር ይሻላል። አረ በእናታችሁ ከጸጉር ቤት ውጡ እንዴ። እሱ ነው የገባው አይደለም። ማነህ ጮኛ? አቤት። ፍቅር በጮኝነት ዘመን ደስ ይላል። ምክንያቱም ኪስ ሳይሆን የጅንጀና ጊዜ ብቻ ነው የሚፈልገው። ትዳር ግን ተቋም ነው። የምን ተቋም? ለምሳሌ አልጋን እናንሳ። በጮኝነት ዘመን አልጋን ትከራየዋለህ። ለዚህ ደግሞ በህይወት መኖርህ ብቻውን በቂ ነው። ካገባህ በኋላ ግን አልጋን ትገዛዋለህ። ስለዚህ ለመግዛት የሚያስችል ጠንከር ያለ ስራ ያስፈልግሃል ማለት ነው። አልገባኝም። እንዴ ይሄ ሳይገባ ነው ልታገባ የተነሳው? ወይ እሱ ለሌ የፈለገው መሰለ። አይ ትዳር ትልቅ ተቋም ደግሞ አይ የመደብ ትግል አለ፣ የወጣቶች የስራ ስርዓት አለ፣ የባህላዊ እንቅስቃሴ፣ የትግል ጓዶች የሂደት የመዋቅራዊ አካሄድ፣ የስነ ምግባራዊ የባህላዊ ነገሮች መልህ ባጭሩ ላይ የፈለገው የተቋማዊ አስተሳሰብ የለህም ነው የሚለው። እምሩ አሁን ያልከው እኔ ራሴ አልገባኝም። ልድገሞ ቆይ እኔ ሐሳቡን አስቀይሩልኝ አልኳችሁ እንጂ አሳብዱልኝ አልኳችሁ እንዴ? እሱማ ያበደው በ1500 ብር ደሞዝ ሊያገባ የተነሳ ቀን ነው። ምን ማለት ነው? ቆይ እናንተ ምን ነው በድህነቴ ላይ ምላሳችሁን አወጣችሁ? አይዞህ ጓድ፣ እኔ ሁልጊዜም ከወዛደሩ ጎን ነኝ። አትፍራ። እሺ ጭራሽ ወዛደር